መጽሐፍ ቅዱሳችሁን የሐዋርያት ሥራ ምዕራፍ 4 ላይ ከቁጥር 23 እስከ 31 ያለውን እናነባለን። ጊዜ ልስጣችሁ ለማውጣት የሐዋርያት ሥራ ምዕራፍ 4 ከቁጥር 23 እስከ 31 ነው የምናነበው። እናንብበው። መልሳት ሆይ እናንብበው። እኔ ያው እዚህ እንግዳ ስለሆንኩ ነው እንጂ ሌላ ቦታ እናንብበው ስል የሚያደርጉት ነገር አለ። ሁሉም ይቆማል። እግዚአብሔር ይመስገን። የእግዚአብሔር ቃል ስለሆነ እስትንፋሰ መለኮት ስለሆነ ቆመን እናነበዋለን። ፈትተውም ወደ ወገኖቻቸው መጡና የካህናት አለቆችና ሽማግሌዎች ያሏቸውን ሁሉ ነገሯቸው። እነሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አደረጉ፣ እንዲህም አሉ። ጌታ ሆይ አንተ ሰማዩንና ምድሩን ባህሩንም በእነሱም የሚኖረውን ሁሉ የፈጠርህ በመንፈስ ቅዱስም በብላቴና በአባታችን በዳዊት አፍ አሕዛብ ለምን አጉረመረሙ? ሕዝቡስ ከንቱን ነገር ለምን አሰቡ? የምድር ነገሥታት ተነሱ፣ አለቆችም በጌታና በተቀባው ላይ አብረው ተከማቹ ብለህ የተናገርህ አምላክ ነህ። በቀባኸው በቅዱሱ ብላቴና በኢየሱስ ላይ ሄሮድስና ጲላጦስ ጴንጤናዊ ጲላጦስ ከአሕዛብና ከእስራኤል ሕዝብ ጋር እጅህና ሐሳብህ እንዲሆን አስቀድመው የወሰኑትን ሁሉ ሊፈጽሙ በዚች ከተማ በእውነት ተሰበሰቡ። አሁንም ጌታ ሆይ ወደ ዛቻቸው ተመልከት፣ ለመፈወስም እጅህን ስትዘረጋ በቅዱስ ብላቴናህም በኢየሱስ ስም ምልክትና ድንቅ ሲደረግ ባሪያዎችህ በፍጹም ግልጥነት ቃልህን እንዲናገሩ ስጣቸው። ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው፣ የእግዚአብሔርንም ቃል በግልጥ ተናገሩ። እንጸልያለን። ሁሉን የምትገዛ የዘላለም አምላክ ጻድቅና ቅዱስ እግዚአብሔር አምላካችንና አባታችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ክብር፣ ምስጋና፣ ታላቅነት ሁሉ ለስም ይሁን። ጌታ ሆይ አሁንም በፊት ተሰብስበናልና ቃልህን ግለጥልን፣ መንፈስህን አፍስስልን። እግዚአብሔር ሆይ ለልባችን ተናገረን፣ ድምፅህ ይምጣ። ጌታ ሆይ ደግሞ የምንረዳበትም የምንኖርበትንም አቅም ጸጋን ስጥ፣ በኢየሱስ ክርስቶስ አሜን። ሃሌሉያ። እግዚአብሔር የተመሰገነ። ዛሬ ከዚህ ክፍል ላይ የምናየው እውነተኛ ጸሎት፣ መጽሐፍ ቅዱሳዊ ጸሎት፣ የእግዚአብሔርን ክንድ የሚያንቀሳቅስ ጸሎት፣ ምላሽ የሚያመጣ ጸሎት ምን አይነት የዛን ሞዴል የዛን ተምሳሌት እናያለን ማለት ነው። እንዴት ነው መጸለይ ያለ? አንድ ጸሎት ነው የወሰድነው ከሐዋርያት ሥራ ውስጥ። ብዙ ጸሎቶች አሉ መጽሐፍ ቅዱስ ውስጥ እንደምታውቁት፣ ከዘፍጥረት እስከ ራእይ ድረስ ብዙ ጸሎቶች። በራእይ በዮሐንስ ራእይ ላይ ውስጥ ሄዳችሁ ስትመለከቱ እንደዚህ በደንብ የተጻፉልን ጸሎቶች ያሉ፣ ዝማሬዎች ያሉ አይደል? ሐዋርያት ሥራ ካሉት ጸሎቶች ውስጥ ይሄንን የወሰድነው። በዚህ ውስጥ ግን ትክክለኛ ጸሎት፣ እግዚአብሔር ደስ የሚሰኝበት ምን አይነት እሱን አንድነት እናያለን። በዚህ ስፍራ አንድ ነገር ተፈጥሯል፣ አንድ ነገር ተመስቷል። ምዕራፍ 3 የሚጀምር ታሪክ ነው የምናየው። ከጠዋቱ 3 ሰዓት አካባቢ ጴጥሮስና ዮሐንስ
ወደ መቅደስ ለጸሎት በሚገቡበት ጊዜ ከሌሎች ወገኖች ጋር ከሌሎች አማኞች ጋር ለመጸለይ በሚገቡበት ጊዜ እንደምታውቁት በደጃፍ ላይ የሚቀመጡ የአካል ጉድለት ያለባቸው አይነ ስውራን እንደዚህ አይነት ሰዎች አሉ፣ ይለምናል። ምክንያቱም በእስራኤል ሕግ ወይም በአይሁድ ሕግ አንድ የትኛውም አይነት አካላዊ ጉድለት ያለበት ሰው ቤተ መቅደስ መግባት አይችልም፣ መቅደስ ውስጥ ግቢ ውስጥ መግባት አይችልም። ስለዚህ ሁልጊዜ የት ጋር የምናገኛቸው? ውጭ ነው። ልክ ሲፈወሱ አይታችሁ እንደሆነ ቶሎ ብለው ምንድን ነው የሚያደርጉት? ወደ መቅደስ ነው የሚገቡት። ማረጋገጫ ሁልጊዜ መቅደስ የምታገኟቸው የመፈወሳቸው የመዳናቸው ምልክት ነው። የዚህኛው በጣም የሚያስገርመው ይሄ ሰውዬ ከመወለዱ ጀምሮ ሽባ ነው፣ የማይንቀሳቀስ ሰው ነው። ሌላ ምንም ድጋፍ የሚያገኝበት መንገድ ስለሌለ ይለምናል እና ሰዎች ሳንቲም ይሰጣሉ። ጴጥሮስ ግን ትኩር ብሎ ወደሱ ተመለከተና ብርና ወርቅ የለም፣ ነገር ግን ያለን እንሰጥሃለን፣ በናዝሬቱ በኢየሱስ ክርስቶስም ተነሳና ተመላለስ አለው። ሰውዬ ወዲያውኑ ተነሳ፣ እጁን ይዞ አስነሳው፣ ዘለለ፣ ፈወሰ። ከዛ በኋላ ወደ መቅደስ ገባ እና ህዝቡ በጣም ተደነቁ። ምክንያቱም የሚታወቅ መልእክት ነው። ይህ ስውር የሆነ እንደ ጥቃቅን የሆነ ደቂቅ የሆነ አለለ ሳይሆን ግልጽ ነው እና ህዝብ ተሰበሰበ። ጴጥሮስ ይህንን አጋጣሚ ተጠቀመና ወንጌል ሰበከ። በጣም የሚገርም ለአይሁድ ህዝብ የሚሆን ለእስራኤል ህዝብ የሚሆን ወንጌል ሰበከ። ሰዎቹ ያዩት ጨምርና ያዩት ምልክትና ይሄ የሰበከው ነገር አብሮ ሄደላቸው። ስለዚህ ብዙ ህዝብ ተሳቡ በዚህ ነገር፣ ወሬው ወጥ። ይሄ ግን የአይሁድ አለቆችን የእስራኤል ህዝብ መሪዎችን፣ ካህናቱን፣ ፈሪሳውያኑን፣ ሰዱቃውያኑን ደስ አላሰኛቸውም። እንደምታውቁት ይሄ ነገር ከቀጠለ ዝም ካለው ሰው ሁሉ ሄድብናል የሚል ስጋት ስለነበራቸው ክስ መሰረቱ። ሸንጎ ቆመ፣ ችሎት ቆመ። ወደ 70 የሚጠጉ የተከበሩ ከሰዱቃውያንም ከፈሪሳውያንም ከካህናት አለቆችም ከምንም ያሉ ዋናው የመጨረሻ ባለስልጣን ሴንሃድሪን ይባላሉ፣ ወይም ደግሞ የአይሁድ ሸንጎ ይባላሉ። በጣም የሚፈሩ ናቸው። እነሱ ተሰበሰቡና ጴጥሮስና ዮሐንስ ስለዚህ ስላደረጉት ነገር ተከሰው ቀረቡ። ካደረጉ በኋላ መጨረሻ ላይ በሸንጎ ፊት አቀረቧቸውና መጀመሪያ እነሱ በግል ተወያዩ። ሲወያዩ ምንድን ያሉት? ከሸንጎም ወደ ውጭ ወጡ ዘንድ አዘው በእነዚህ ሰዎች ምን እንስራ? የታወቀ ምልክት በእነርሱ እጅ እንደተደረገ በኢየሩሳሌም ለሚኖሩ ሁሉ ተገልጧልና እንሸሽገውም ዘንድ አንችልም። ነገር ግን በሕዝቡ ዘንድ አብዝቶ እንዳይስፋፋ ከእንግዲህ ወዲህ ለማንም ሰው በዚህ ስም እንዳይናገሩ እየዛትን እስቲ በሉት እየዛትን እንዘዛቸው ብለው እርስ በርሳቸው ተማከሩ። ጠርተውም በኢየሱስ ስም ፈጽመው እንዳይናገሩና እንዳያስተምሩ አዘዟቸው። ይሄ ስብስብ ለእኛ ምንም ብዙ አይገባንም ምን ማለት እንደሆነ። ሸንጎ የሚባል ዛቱ ሳይጠችሁ እንደሆነ አይሁድም እንዲህ ያሉ አይሁድም እንዲያደረጉ ሲባል የአይሁድ ህዝብ በሙሉ ማለት አይደለም። እነዚህ የአይሁድን ህዝብ የሚወክሉ ባለስልጣናት ምን ያህል አስፈሪዎች እንደሆኑ ማየት ከፈለጋችሁ ዮሐንስ ወንጌል ላይ አንድ ታሪክ ላስታውሳችሁ። ጌታ ኢየሱስ ክርስቶስ ከመወለዱ ጀምሮ ዕውር የነበረውን ሰው አይኑን ጭቃ ቀብቶ ፈወሰው አይደል? ከዛ በኋላ ብዙ ክርክሮች ሆኑ እና ሰውየውን ወደዚህ ሸንጎ አቀረቡት እና የአይሁድ መሪዎቹ እነዚህ ያልኳቸው ሰንሃድሪን የሚባል ሸንጎ
ወደ ጉዳዩን ከመመርመራችን በፊት መጀመሪያውንስ አይነ ስውር ነበር ወይ? እሱ መረጋገጥ አለበት። ለማረጋገጥ ምንድነው የተደረገው? ወላጆቹ አሉ። ምክንያቱም ከመወለዱ ጀምሮ ዕውር ነው ስለተባለ ወላጆቹ ይምጡና አሁን ዕውር ነበር ብለው ይመስክሩ። ወላጆቹ ተጠርተው መጡ። እስቲ እናንተ በእነዚህ ሰዎች ጫማ ውስጥ እግራችሁን አኑሩ፣ እናስብ። እንደው ልጃችሁ አይነ ስውር ሆኖ ተወልዶ ቢሆን እና አይነ ስውር ሆኖ ኖሮ አድጎ ቢሆን፣ በአሁን ዘመን እንደ ዲስኤቢሊቲ ነው የሚታየው፣ ምንም ችግር የለው። በዛም ጊዜ ግን ኃጢአት ነው። በቃላችሁ ይሄ ሰውዬ ዕውር ሆኖ እንዲወለድ ኃጢአት የሰራ ማን ነው የሚል ጥያቄ አይደለ? ግዛት ይጠይቁት። እንዲያውም በጣም የሚገርመው ምርጫ ሁሉ ሲያቀርቡ ምን አሉ? እርሱ ነው ወይስ ወላጆቹ አሉ። ከመወለዱ እየተባሉ እርሱንም ከተቱት። እንዲህ ሊሆን ይችላል። ግን እነሱ ምን ያምኑ ነበር? ወላጆቹ ካልሆኑ የግድ መሆን አለበት፣ እሱ መሆን አለበት። ስለዚህ ጽንስ ሆኖ እንዴት ኃጢአት ሊሰራ ኖ ጽንስም ሆኖ ኃጢአት ሊሰራ ይችላል ብለው ያምናል። በጣም የሚገርም ነገር ነው። አይሁድ እንደዚህ ያለ። ለዚህ ነው አንተ ከነ ኃጢአቴ የተወለድክ እኛን ልታስተምረን ነው አሉት። ምን ማለታቸው ነው? አንተ እዛ ሆድ ውስጥ እንኳን ሆነ ማታልፍ ጽንስ ሆነ እንኳን ኃጢአት የምትሰራ ማለታቸው። ኦኬ እንደዚህ አይነት ልጅ ቢኖር ማለት በጣም ዲስኤቢሊቲ ወይም አካል ጎደሎነት እንደ ትልቅ ርግማን የሚቆራከርበት ማህበረሰብ ውስጥ ይኖሩ እና ድንገት ተጣታችሁ ልጃችሁ አይኑ በራ ተብሎ ቢነገራችሁ ምን አይነት ደስታ ምትደስት፣ ምን አይነት ስሜት ውስጥ ነው የምትገቡት? እነዚህ ሰዎች መቼስ ምንድነው ሰዎች ናቸው፣ የስሜት አላ። ከዛ በኋላ ግን ቀረቡና ሸንጎ ጠየቃቸው። ሊቀ ካህኑ ነው የሚመራው። ይሄ ልጃችሁ ነው? አዎን። እና ሲወለድም ጀምሮ አይነ ስውር ነው? ሆነ። እሺ አሁን እንዴት ይላል ዮሐንስ? ኢየሱስ እርሱ ክርስቶስ ነው ብሎ የሚል አይሁድ ማህበረሰብ እንዲገለል ይሄ ሸንጎ ወስኖ ስለነበር ፈርተው እኛ እናቀም እሱ ሙሉ ሰው ነው እሱን ጠይቁት። ይሄንን ብለው ቀኝ ኋላ ዙር ወደ ቤት። ከዛ በኋላ ሰውየውን የቀጠለው ንግግር ነው ማለት ምንድነው እንዲህ ያደረጋቸው ብትሉ ይሄ ሸንጎ ያስፈራል። እዚህ ላቸዋን ጲላጦስን እንትን እስጢፋኖስን የወገረ ሸንጎ ነው። በሸንጎ ፊት ቀርቦ ነው እስኮ ታላችሁ በጌታ በኢየሱስ ክርስቶስ ላይ አልፈው እንዲሰጡት የወሰነ ሸንጎ ነው። ማንም አይሁዳዊ ሆነው እስራኤላዊ ሆነው ለዚህ የበላይ የመጨረሻ ቃላቸው እንደ እግዚአብሔር ቃል ነው የሚባል ዋናው ሊቀ ካህኑ የሚመራው እና ደግሞ በጣም ትልቅ የሆኑ የህዝቡ አለቆች ያሉበትን ሸንጎ አለመታዘዝ አይቻልም። ስለዚህ ይሄ ሸንጎ ነው እየዛተ ከዚህ በኋላ በናዝሬቱ በኢየሱስ ስም እንዳታረቁ ብሏዛቸው ተማክረው ነው እየዛተን እንዘዛት ብለው እና መጨረሻ ላይ ፈቷቸው እና ፈተው ወደ ወገኖቻቸው መጡ። ቀሩት አማኞች ዘንድ መጡ። ነገሯቸው የሆነውን ነገር የተፈጠረውን ነገር። ይሄንን በተለይ እንደምን መሰላችሁ? ህግ ወጣ ማለት ነው። ምክንያቱም ይሄ ህግ አውጪ አካል ነው። ይሄ ሸንጎ የሚባለው እንደ ምክር ቤቱ ሰዱት። ግን ምንድነው ለየት የሚያደርገው? ህግ አውጪም ነው፣ ህግ ተርጓሚም ነው፣ ህግ አስፈጻሚ። ሶስቱ የመንግስት ቅርንጫፎች የሚባሉ አሉ አይደል? ሶስቱንም ጠቅልሎ የያዘ ይጠቃልም፣ ህግ ያወጣልም፣ ያስፈጽማል። ስለዚህ ህግ ወጣ፣ በቃ አትናገር የሚል ህግ ወጣ። ስለዚህ እነዚህ ሰዎች የነበራቸው አቅም የነበራቸው ኃይል መጸለይ ጸለዩ። ጸሎታቸው ደግሞ ለእኛ ተመስግቦ እዚህ ላይ ተጽፎልናል። ለትምህርት እንዲሆን
ምን ብለው ምናልባት እኛ ብንሆን እንደዚህ አይነት ህግ ወጥቶ እንጸልይ፣ ምን አይነት ጸሎት እንጸልይ? እንዴት ነው ጌታ እነዚህ ሰዎች ንቀላቸው አለን የሆነ ኬት እንዳመጣ ነው የማይታወቅ መስሎታ ገና ሲጀመር በትረየስ ነው አለ የምታውቀው አይሰማም እኮ በኢየሱስ የሚለው ብዙ ጊዜ እኮ አይሰማም። ሱም ሲባል ሰምታችሁ እንደዚህ እንትኖች አሉ፣ ትሬን ልማዶች የሆነ የጸሎት እንትና በተለይ ደግሞ በጣም በቃ በጸሎት ውስጥ ደስ የሚለን ነገር ከማጋር መታገል በቃ ከሰይጣን ጋር ከጋንንት ጋር ከምናምን ጋር ንፍያ ነው። ምንድነው ከሚስ ልማዶች አሉ። እነዚህ ልማዶች ስትመጣ ወደ ጌታ ድነን ስንመጣ ሌላው ሲያደርግ ያየነው ነገር ነው። ስናደርገው ይቀጥላል ነው ጥያቄ ነው። ግን የእግዚአብሔር ቃል ምንድን ነው የሚያስፈልገው? ጉዳዩ የመወራጨት አይደለም። ጉዳዩ የመጮህ አይደለም። እዚህ ጋር ንድፍ ተቀምጦልናል። ይሄ ንድፍ ደግሞ በሙሉ መጽሐፍ በሶስት የተጸለዩ ጸሎቶች የተጻፉልን ጸሎቶች የሚከተሉት ንድፍ ነው። ረጅም እንዳልሆነ ከሩት ምንድነው እኔ እንኳን ለማንበብ 3 ደቂቃ ማለት 2 ደቂቃ አልፈጀብኝም። በጣም አጭር ነው። ኃይለኛ እግዚአብሔር በአጭርና ኃይለኛ ጸሎት ይባርካችሁ። ሌላችሁ ይባርካችሁ። ይህን ስል ምንድነው በጌታ ፊት እንደመቆየት እሱን እንደማሰብ በቃስ በፊቱ መፍዘዝ ምን ልብየል ጌዝ በእንግሊዝኛው ጌዝ ነው ማትኮረት በጌታ ላይ በዙፋኑ ፊት መቆየት በጣም ትልቅ ነገር ነው። እሱን አድል ይታወቃል። ይገባችኋል? ቢሆንልን በጣም ልናድግበት የሚገባ ነገር ነው። እያልኳችሁ ያለሁት ግን አስፈላጊ ሆነው ሲገኝ አጭርና ኃይለኛ ጸሎቶች በጣም ያስፈልጉናል። ለምሳሌ ኤልያስ በዚህ ላችሁን በቀርሜሎስ ተራራ መጀመሪያ እነሱ እንዲጸልዩ ቅድሚያ ነው የሰጠው። ቀኑን ሙሉ ምን ሲያደርጉ ሲዘሉ፣ ሲወራጩ፣ ሲያነክሱ እንዲያውም በጭሬና በምናምን ሁሉ ሰውነታቸው ሲማጥጡ ይለናል። ምን ማለት እንደሆነ አይገባም። ይገባቸዋል። እና ኤልያስ ምናልባት እንደ ወደ መንገድ ወጥቶ ይሆን ተጉዞ ይሆን ምናልባት ወደ ገበያ ሄዶ ይሆን? አንዳንድ የእንግሊዝኛ ትርጉሞች እንደዛ ይላሉ። ምናልባት ወገቡን ሊፈትሽ ፈቀቅ ብሎ ይሆን? እንግሊዝኛ ትርጉሞች እንደዛ ይለዋል። አማርኛው ግልጽ አይደለም። በጣም ያሾፈባቸው ማለት በደንብ ጮሁ ይሏቸው። እሱ ግን እድሉ ሲሰጠው የአብርሃም የይስሐቅ የያዕቆብ አምላክ ሆይ ይህ ሕዝብ አንተ አምላክ አንተ ብቻ አምላክ እንደሆንክ ያውቅ ዘንድ እባክህ ስማኝ ፈለግ። አሜን። የኔሽንን የአንድን ሕዝብ የአንድን አገር ታሪክ የለወጠ ስራ ያልኩ ያለሁት በደንብ ተረዱኝ። በጌታ ፊት አስፈላጊ ሲሆን በክብሩ ፊት በመገኘቱ ፊት በሕልውና ውስጥ እንደው ከቻለን ብናድርም ብናነጋ መሰየው ነው። ጌታ ይመስገን። እሱን መንካት ያለ ነገር ግን በጌታ ፊት አስፈላጊ ሆኖ በጉዳዮች ላይ በምንጸልይበት ጊዜ ጸሎታችን የሚለካው በኪሎ ሜትር ሳይሆን በኪሎግራም ማለት ምን ያህል ርቀት ጸለይን ሳይሆን ምን ያህል ክብደት ያለው ጸሎት ጸለይን። በመሰረቱ ጸሎትን ኃይለኛ የሚያደርገው የምንናገረው ቃል አይደለም። በመጀመሪያ ደረጃ የምንኖረው ኑሮ ነው፣ የኛ ማንነት ነው።
እግዚአብሔር ጸሎት ሲሰማ ምን አልክ ብሎ አይደለም የሚሰማው፣ ማነህ ነው። ብሎ እንደ ልብ ኖሮ የመጣ ሰው እዚህ ጋር መጥቶ በኪሩቤል ላይ የምትቀመጥ በእንትን ላይ የምትሳፈፍ አይነ የሰዓት ነበልባል ነው ያለ ካህናት ቢያሳምር ምንም ጠብ የሚል ነገር የለም። ማነሽ በፊቱ ማነህ በፊቱ ምን አይነት ኑሮ ነው የምንለው? ለዚህ ነው ጸሎት በኪሎ ሜትር ሳይሆን በኪሎግራም። ምን ማለት ነው? ደቱ ስለዚህ በሶስት ከፍ እያሳያችኋለሁ ንድፉ ምን እንደሚመስል። ይሄ ጸሎት ምን አሉ? እንዲህም አሉ፣ ጌታ ሆይ አንተ ሰማዩንና ምድሩን ባህሩንም በእነርሱ ቢኖረውን ሁሉ ይፈጠረ። ድምፃችን አውጥተን ብንለው ደስ ይለኛል። እኔ ልበለው ከኔ በኋላ ትሉታላችሁ። ጌታ ሆይ አንተ ሰማዩንና ምድሩን ባህሩንም በእነርሱም የሚኖረውን ሁሉ የፈጠረ። ወገኖቼ ጸሎት ትክክለኛ እግዚአብሔር የሚወደው የሚቀበለው የሚሰራ ጸሎት ከምን ይጀምራል ካላችሁን፣ እግዚአብሔርን ከማወቅ ይጀምራል። አሜን። ትንሽ ችግር ገጥሟችሁ ለዛ ችግር ስትጸልዩ ችግራችሁን አይደለም አንጠልጥላችሁ ማወቅ ያለባችሁ ወደ እርሱ የምትጸልዩትን እግዚአብሔር። እነዚህ ሰዎች ችግር ጠቀሱ፣ ከችግር ጀመሩ። ከሰይጣን ጋር ከመዋጋት ነው የጀመሩት ወይም ከመታገል የጀመሩት አይደለም። ጌታ ሆይ ይሄንን እኮ ያሏቸው ጌቶች ነን የሚሉ ናቸው አይደል? ከዚህ በኋላ በዚህ ስም እንዳትናገሩ እኮ ያሏቸው ባለስልጣን ናቸው አይደል? ናቸው። ትላልቆች ናቸው አይደል? ናቸው። ወል ለመናገር በእስራኤል ምድር ከነዚህ በላይ ትልቅ የለም። ኬጥማን የስልጣን ቁንጮ ናቸው። መደብደቢያ ናቸው። የበላይ ናቸው። ይልቅ እነሱ ግን ሲጸልዩ የታያቸው ወይም የጀመሩት ከነዚህ ይሄንን ትእዛዝ ካወጡት ይሄንን ካወጡት ተዛቱባቸው ሸንጎ ታላቅነት አይደለም። የነሱ ግዝፈት አይደለም። ከምን ጀምሮ መሰለህ? ጌታ ሆይ አሉኝ አንተ አሜን ማ ወልጅ ሁለተኛ ጸሎት ከሱ ነው የሚጀምረው። ከሁኔታችን አይጀምርም። ከገጠመን ተግዳሮት አይጀምርም። ከምንፈራቸው ነገሮች አይጀምርም። አሜን አሉና ስለምንድን ነው የሚያወሩት? ስለ ሰማያት፣ ስለ ምድር፣ ስለ ባህር እና በውስጣቸው ስላሉት። ይሄንን ምን ያደረግናል? ሃሌሉያ ማለት ካለመኖር ወደ መኖር ያመጣኸው ቀድሞም ዲዛይን ያደረግከው ያቀድከው ከደቂቁ ከረቂቁ ሴል አንስቶ እስከ ግዙፉ ከዋክብት ድረስ ዲዛይን ያደረግካቸው ብሉፕሪንቱን ይሄ ንድፉን የሰራኸው ያሰብከው አንተ ነህ። ደግሞ ካለመኖር ወደ መኖር ያመጣቸው አንተ ነህ። አሁንም ደግሞ በስልጣን ቃል ደግፈ ያስካቸው አንተ ነህ። አሜን። ይኸው ሰዎቹ የት ሄዱ? ዩኒቨርስ ውስጥ ከቱ። እሺ አሁን ተመልከቱ። እኔ አንዳንድ ጊዜ ብዙ ጊዜ ስለምበር ላይፌን ብዙን አየር ላይ አሳልፍ ያሉ እና በምበርበት ጊዜ ስትነሱ ለምሳሌ ኤርፖርቱ አለ አይደለ እንዴ? እና ኤርፖርቱ ታወር ትልቅ ነው አይደለ?
ራሱ ኤርፖርቱ ሰፍሮ አይደለም ነው። እዛ ያሉት የቆሙት አይሮፕላኖች የየሀገሩ እንትኖችን ስታዩ ትላልቆች ናቸው አይደሉ? ናቸው። ከዛ ታኮብኩብና ስትነሱ ከፍ እያለች ስትሄድ ምን እየሆኑ ይመጣል? ያንሱ ይመጣል። ከዛ ከተማው ይታያችኋል፣ ፎቆቹ ምኑ ይታያችኋል። ከዛ በኋላ ከፍ እያላችሁ ትሄዱና የሆነ ደረጃ ላይ ስትደርሱ ምን እየሆኑ ይመጣሉ? በጣም እያነሱ ይመጡና ትልቁ ፎቅ ከስሩ ሆናችሁ እንዲህ ቀና ብላችሁ የምታዩት ኢምንት እየሆነ ይመጣል። የምን ውጤት ነው ይሄ? የከፍታ ውጤት። ሃሌሉያ አሜን። እነዚህ ሰዎች ምን ያህል ከፍ እንዳሉ ተመልከቱ። ሲጸል ወደ ሰማይ ወጡ። ሃሌሉያ። ከዛ በኋላ ሁሉ ነገር ምን እየሆነ መጣ? እያነሰ። ስለዚህ እነዚህ የአይሁድ ሸንጎ የሚባሉት ምን ሆኑ ማለት ነው? እስቲ ያስቧቸው። ሰማይን ስታስቡ፣ ምድርን ስታስቡ፣ ባህርን ማለት ውቅያኖሶችን ስታስቡ፣ በእነሱ ውስጥ ያሉትን ሁሉ ስታስቡ እነዚህ እዛ ጋ የተሰበሰቡ 70 ሰዎች ምንድን ናቸው? ኢመንት። ይሄ ችግር አሳስቧቸው፣ ተቃውሞ አሳስቧቸው ምናምን የምትጸልዩ ጸሎት ትክክለኛ ሰው አንድ ጊዜ አይረሳኝም። ልክ ያደግ የገባ ሰሞን ነው። በዛው ሰሞን እዚህ ላይ 83 እኔና አንድ ሌላ የወንጌል አገልጋይ ይህን ሰፈር አብረን ሄዳለን። ስንሄድ አንድ የምናውቀው ወንድም በደንብ የምናውቀው አገኘ። ለካ እዛ አካባቢ ቤት ገዝቷል። አገኘንና ሰላም ካለን በኋላ እንደው ጌታን ያመጣችኋል። ምን ነው በጣም ተጨንቅ ያለው እንድጸልዩ ይፈልጋል። ምንድነው ነገሩን አለው። ነገሩ ምንድነው የሆነው? ልክ ኢህአዴግ ሲገባ ታስታውስ እንደሆነ የተለያዩ ኃይሎችን ገብተዋል ነበር። አብረው የተለያዩ ኃይሎች ገብተዋል እና እነዚህ የገቡት ያገኙትና ምን ነበረው የራዲያተር ስራ ነው የሚሰራ። እነሱ ከመግባታቸው ከጥቂት ጊዜ በፊት ማዘጋጃ ቤት አመልክቶ ቦታ ተሰጥቶት ነበር። ለዚህ ለሚሰራው ሰው የተሰጠው ምንድነው? በትንሽ ብር ነው ለደረሰኝና ለምናምን የከፈለው ብዙ ገንዘብም አይደለም። መጡና እነሱ በዛ ጊዜ ሊጠራ የማይችል ከባድ ገንዘብ ጠሩና እንግዛ አሉት። እሺ አለ። በጣም ተደሰተ። ከዛ በኋላ ማሽን ሰጡት፣ የሆነ ቀብድ ነገር ሰጡት። እሱ በቀብዱ ሌላ ቦታ ቤት ገዛ፣ መኪና ገዛ፣ ብዙ ገንዘብ ስለከፈለ። ከዛ በኋላ በቃ በዚህ ቀን መተን እንፈራረማሉትና ለካ ያንን ገንዘብ ይሰጡኛል ብሎ ከሌሎች ሰዎችም ከምን ተበድሯል። አሁን ጠፍቶበት ተጨነቀ እና ወደ ቤቱ ይዞር ገባ እና አሁንም ደግሞ ደጋግሞ የሚለው ምንድነው? በቃ ነገሩ አስጨንቆኝ በጣም ተጨንቅ ያለውና ጸልዩ። ይህ አብሮኝ የነበረው ሰው ካለ ወንድም እንትና እንግዲህ ወይ እንጨነቅ ወይ እንጸልይ፣ ሁለቱም አንድ ላይ ማድረጋችን ደነቅና ይሁን አይንስ ሴት እንደሆነ አንዳንድ ጉዳይ ሲገጥሙን አዳር ጭንቀት እናዘጋጃለን። እያለ በጣም ነገሩ እያሰለሰልን አላልታ አዳር ምን እንለዋለን? ወይ ጾምና ጭንቀት እንይዛለን። ምክንያቱም ስር ስላለ የሚታየን የገጠመን ነገር ክብደት ነው እንጂ እግዚአብሔር አይታየን። ጌታ ሆይ አንተ አሜን፣ አንተ ሰማዩንና ምድሩ
ባህሩን በውስጣቸው ያሉትን ሁሉ የፈታ ወገኖቼ፣ እውነተኛ ጸሎት የእግዚአብሔርን ታላቅነት ከማወጅ ነው የሚጀምረው።